ይሄውላችሁ ዛሬ በአፍሪካ ሰማይ ላይ የተከናወነው ልባችንን በጥልቁ የሚነካ ቁጣን የሚቀሰቅስ ነገር ግን በመጨረሻ ኩራት እንዲሰማን የሚያደርግ እውነተኛ ታሪክ ይዤላችሁ ቀርቤያለሁ። የዛሬው ባለ ታሪካችን የአንድ አፍሪካ መሪ፣ የአፍሪካ ወደፊት ተስፋና ብርሃን የሆነው የቡርኪና ፋሶ መሪ፣ ወጣትና ቀናዊ ፕሬዝዳንት የሆኑት የክብር ኢብራሂም ትራውሬ ታሪክ ነው። በዓለም መድረክ ላይ ሀገራቸውን በክብር ወክለው ዲፕሎማሲያዊ ስብሰባቸውን አጠናቀው በኩራት ወደ እናት ሀገራቸው ሲመለሱ ዓለማችን ክብርን እንዴት እየረሳች እንደሆነ የሚያሳይ አንዳንዴም እውነት ለመሆኑ የሚያጠራጥር የሚመስል ክስተት ገጥሟቸዋል። በእውነቱ ክስተቱና ገጠመኙ በጣም ልብ የሚነካ ነው፣ በተለይ በዚህ ጉዞ ላይ። ይህንን አስደንጋጭ፣ አስተማሪ፣ ሲልምላይ ያስጨራሽ ታሪክ አብረን እንመለከታለን። አይሮፕላኑ በሰማይ ላይ በቀስታ እየገሰገሰ ነው። አጃቢዎችን የማይሻው ቦዲጋርዶች የሚያስደስቱት ከረጅም ጊዜያት በኋላ በአፍሪካ አህጉር የፈነጠቀ ፋና፣ የብዙዎች ተስፋ ትውቱ መሪ ዳግማዊ ቶማስ ሳንካራ ፕሬዝዳንት ኢብራሂም ትራውሬ በዚሁ አይሮፕላን ውስጥ እንደ ተራ ተሳፋሪ መስለው ተቀምጠዋል። ተወዳጁ መሪ ከአፍሪካ ምድር በሺዎች ኪሎ ሜትር አቋርጠው በዲፕሎማሲያዊ ስብሰባ የሀገራቸውን ጥቅም አስከብረው በድካም ስሜት የቢዝነስ ክላስ ወንበራቸው ላይ ተቀምጠዋል። አጠገባቸው ሌሎች ተሳፋሪዎችም አሉ። አንዳንዶቹም እንደሳቸው ጥቁር የቆዳ ቀለም ያላቸው የአፍሪካ ወይንም የሌላ ሀገር ሰዎች ናቸው። ድካምና የጉዞ ልፋት በፊቶቻቸው ላይ ይታይ ነበረ። በድንገት የአየር መንገድ የበረራ አስተናጋጅ ክሌር የምትባል ሴት ፊቷ ላይ የሥራ ግዴታ ሳይሆን ያልተለመደ ትዕቢት ይነበብ ነበረ። የቢዝነስ ክላስ ውስጥ መዞር ትጀምራለች። ጨዋቷ ባይሰማም አካሄዷና የምትንጎራደድበት ሁኔታ የሆነ ችግር እንዳለ ያሳያል። ምን እንደተፈጠረ ብዙም ሳይቆይ ግልጽ ሆነ። አንድ የፈረንሳይ ኩባንያ ዋና ስራ አስፈጻሚ ወይንም ሲኦ ከፕሬዝዳንቱ ጋር በተመሳሳይ በረራ ላይ የነበረ የቢዝነስ ክላስ አገልግሎቶች እንዲሻሻል ወይንም አፕግሬድ እንዲደረግላቸው ይጠይቃሉ። በእርግጥ የስራ አስፈጻሚው ጥያቄ በራሱ ችግር የሌለበትና የተቀመጠበትን ወንበር ካልወደደው ወደ ላቀ ደረጃ እንዲቀየርለት ቢጠይቅ ተገቢ ነበር። ነገር ግን ፍላጎቱን ያቀረበው በትዕቢትና በግልጽ በሚታይ ንቀት ነበረ። የበረራ አስተናጋጇ ክሌሬዚን ዋና ስራ አስፈጻሚ ከንቱ ምኞት ለማሟላት በሚመስል መልኩ በቀጥታ ወደ ጥቁር ተሳፋሪዎች መሄድ ትጀምራለች። ፊቷ ላይ እናንተ ለዚህ ቦታ አትመጥኑም የሚል ስውር መልእክት ያለ ይመስላል። ወደ አንድ ጥቁር ተሳፋሪ ቀረበች። የሆነ ነገር ተነጋገሩ። ተሳፋሪው ግራ በተጋባና በብስጭት ስሜት ሆኖ ወንበሩን ለቋል። ከዛም ወደ ሌላኛው። በመጨረሻ ክሌር ወደ ፕሬዝዳንት ኢብራሂም ትራውሬ ወንበር ቀረበች። ፊቷ ላይ ምንም አይነት አክብሮት አይታይም። በግልጽ የሚታየው ንቀት ብቻ ነው። የፕሬዝዳንትነቱ ማንነት፣ ቦታቸውን ወይንም ለአፍሪካ ምድር ያላቸውን ትርጉም ሳታውቅ ከወንበራቸው እንዲነሱ ትዕዛዝ በሚመስል መልኩ ትጠይቃለች። ይህ ትዕይንት ልብን ይሰብር ነበረ። በእውነቱ የአንድ አፍሪካ መሪ የልዑል አገር ፕሬዝዳንት በዓለም አቀፍ በረራ በቆዳ ቀለማቸው ምክንያት ብቻ ይመስል ከመቀመጫቸው እንዲነሱ መጠየቅ ምን አይነት ንቀት ነው! ፕሬዝዳንት ትራውሬ ግን በዚህ አስቀያሚ ሁኔታ ውስጥ እንኳን ሆነው የፕሬዝዳንትነት ግርማቸው ከፊታቸው ላይ አልጠፋም። ረጋ ባለመንፈስ ድምፃቸውን ሳያሰሙ በትትና ግን ደግሞ በጽናት አሻፈረኝ እምቢ ይላሉ። ይህን ጊዜ በረራ አስተናጋጇ ግራ ገባት። ፊቷ ላይ ንዴትና ግራ መጋባት ይነበባል። ነገር ግን ሐሳቧን አልተወችም። እንደገና ወደ ሌሎች ጥቁር ተሳፋሪዎች በመሄድ ወንበሮቻቸውን እንዲለቁ በድጋሚ ትወተውታለች። ሌሎች ጥቁር ተሳፋሪዎች በድንጋጤ በብስጭትና ትልቅ የሆነ የመናቅ ስሜት ሲሰማቸው ፊታቸው ላይ ታይ ነበረ። ይህ እንዴት ያሳዝናል! ፕሬዝዳንት ትራውሬ ኢሰብአዊና አድሏዊ ድርጊት ዝም ብሎ ማየት አልቻሉም። ድምፃቸውን ከፍ አድርጎ ባይናገሩም የበረራው አስተናጋጇ ክሌር የፈጸመችው ድርጊት ምን ያህል አድሏዊ እንደሆነ፣ በቆዳ ቀለም ላይ የተመሰረተ አሳፋሪ መድሎ እንደሆነ በይፋ ይናገራሉ። ቃላቶቻቸው እንደ መብረቅ ባይጮም በውስጣቸው ጥልቅ የሆነ ቁጣና የመገሰጽ ኃይል ነበራቸው። እንዲህ እያለ በረራው በሰላም ተጠናቆ አይሮፕላኑ የቡርኪና ፋሶ መሬት እንደረገጠ አስገራሚና ልብን የሚያስደንቅ ትዕይንት ተፈጠረ። አውሮፕላኑ ሙሉ በሙሉ ከመቆሙ በፊት የፕሬዝዳንት ኢብራሂም ትራውሬ ማንነት የሚያሳውቅ የአገር መሪን የሚመጥን
ለፕሬዝዳንታዊ አቀባበል በአውሮፕላኑ ደረጃ ስር ተሰልፎ ይጠብቅ ነበር። ምንጣፍ ተዘርግቶ ወታደራዊ ባንዶች ተሰልፎ ከፍተኛ የመንግስት ባለስልጣናት ውዱን መሪያቸውን በአክብሮት ለመቀበል ቆመዋል። ይህንን ትዕይንት የተመለከቱት የበረራ አስተናጋጇ ክሌርና የፈረንሳይ ዋና ስራ አስፈጻሚ ተብዬ በመደናገጥ ደረቁ። ዝቅ አድርገው ያዩት ከመቀመጫው እንዲነሳ የጠየቁት ተሳፋሪ ማን እንደሆነ ሲያውቁ ልክ ባሌለው ፍረትና ፍርሃት ተዋጡ። ቀስማቸው ተሰበረ። ንቀታቸው በቅጽበት ወደ ከባድ ጸጸት ተለወጠ። ክብር የማያውቁት የበረራው አስተናጋጇ ክሌርና የፈረንሳይ ዋና ስራ አስፈጻሚ ወዲያውኑ በቡርኪና ፋሶ አየር ማረፊያ በጸጥታ ኃይሎች ቁጥጥር ስር ዋሉ። ክሳቸውም ቀላል አልነበረም። የአገር መሪን አለማክበር ዲስሪስፔክቲንግ ዘ ሄድ ኦፍ ስቴት በሚል ቁጥጥር ስር ውለዋል። ይህ ድርጊት በቡርኪና ፋሶ ሕግ መሰረት ከባድ ወንጀል ነው። ፕሬዝዳንት ኢብራሂም ትራውሬ በዚህ ክስተት ለአፍሪካ ብቻ ሳይሆን ለመላው ዓለም ግልጽና የማይሻማ መልእክት አስተላልፈዋል። የቡርኪና ፋሶ ምድርና የአፍሪካ ምድር የሰውን ክብርና ሰብአዊነትን ከማንኛውም ነገር በላይ እንደምታስቀድም የቆዳ ቀለም ሀብት ወይንም ስልጣን ለቡርኪና ፋሶ ሕዝብ ዋጋ እንዳሌለው በጽናት አሳዩ። የቀኝ ገዢዎችን አስተሳሰብ በአገራቸው ቦታ እንዳሌለው በድፍረት ተናገሩ። ምንም እንኳን ዓለም አቀፍ ዲፕሎማሲያዊ ጫና ቢኖርም ቡርኪና ፋሶ በሁሉም ዜጎች በሁሉም ሰው ላይ እኩል ፍትህ እንዲሰፍን አብክራ ጠየቀች። ይህ ክስተት የቡርኪና ፋሶውያንን ሉዓላዊነት አጉልቶ ያሳየ ክስተት ነበር። ይህን አሳፋሪ ጉድ ያስተናገደው ኤር ፍራንሲስ የተባለው አየር መንገድ ስሙ በእጅጉ ተበላሸ። ብዙዎች ዘንድ ከፍተኛ ተቃውሞ ገጠመው። አየር መንገዱ በይፋ ይቅርታ ለመጠየቅ ተገደደ። ነገር ግን የደረሰው ጉዳት ቀላል አልነበረም። የበረራ አስተናጋጇ ክሌርና የፈረንሳይ ዋና ስራ አስፈጻሚ ለፈጸሙት አድላዊ ድርጊት በቡርኪና ፋሶ ሕግ መሰረት ተጠያቂ ሆነው ከባድ የሕግ መዘዝ ገጥሟቸዋል። ፍትህ ተፈጽሟል። ይህ ታሪክ የፕሬዝዳንት ኢብራሂም ትራውሬን ጥንካሬና የቡርኪና ፋሶን ሉዓላዊነት እንደዚሁም የአፍሪካውያንን የማይደፈር ክብር የሚያሳይ ነው። ማንኛውም ሰው የትኛውንም ያህል ትልቅ ቦታ ቢኖረው የሰውን ክብር ዝቅ ማድረግ እንደሌለበት ይህ ክስተት ያስተምረናል። ክብር የሚመጣው ከሀብት ወይንም ከስልጣን ሳይሆን ሰብአዊነትን ከልብ ከማክበር ነው። የፕሬዝዳንት ኢብራሂም ትራውሬ ድርጊት ለሁላችንም ትልቅ ትምህርት ሲሆን በተለይ ለአፍሪካውያን የማንቂያ ደውል ነው። ውድ የቻናላችን ቤተሰቦች ስላዳመጣችሁን ከልብ እናመሰግናለን። እንዲሁም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑን ከልብ እየጠየቅን ሁላችሁም ባላችሁበት መልካምን ሁሉ እንመኝላችኋለን።